ዩቲዩብ ሾርትስ የሚያስፈልገውን ሪኳየርመንት ካሟላችሁ በጣም ፕሮፊታብል የሆነ ስራ ነው። ለዚህም በዛሬው ቪዲዮ በዩቲዩብ ሾርትስ ገንዘብ ለመስራት እንሞክራለን። ገንዘብም ለመስራት አራት ቀላል የሆኑ ስቴፖችን የምንከተል ይሆናል። የመጀመሪያው ስቴፕ የሚሆነው ቪዲዮን ማዘጋጀት ነው። ይህንንም የምናደርገው በቀላሉ በ4 ደቂቃዎች በቪብሎ ኤአይ ነው። ቪብሎ ኤአይን በመጠቀም በቀላሉ የተለያዩ ሾርትስ ቪዲዮዎችን ማዘጋጀት እንችላለን። ካሉት የተለያዩ አማራጮች እኛ የምንመርጠው ቪዲዮ ራንኪንግ የሚለውን ነው። ይህም በዩቲዩብ ሾርትስ ዙሪያ በጣም ቫይራል እየወጣ ያለ ትሬንድ ስለሆነ እሱን የምንከተል ይሆናል። እንደምትመለከቱት እኔ ቀደም ብዬ የተለያዩ ቪዲዮዎችን አዘጋጅቻለሁ። ስለዚህም በቀጥታ ቪዲዮን አፕሎድ ወደ ማድረግ እንሄዳለን። ሁሉም ቪዲዮዎች ዝግጁ ስለሆኑ በተራ በተራ ቪዲዮዎቹን አፕሎድ እናደርጋለን። ባለፉት 4 ቀናት 4 የተለያዩ ቪዲዮዎችን ፖስተናል። ስለዚህም የእያንዳንዱን አናሊቲክስ ተራ በተራ እናያለን። የመጀመሪያው ቪዲዮ 67 ተጨማሪ ሰብስክራይበሮች እንዲሁም 21900 ቪው ያስገኘልኝ ሲሆን ይህም ከቻናሉ የመጀመሪያ ቪዲዮነት አንጻር በጣም አሪፍ ነው። ሁለተኛው ቪዲዮ በተቃራኒ 8.7k ቪው ሲኖረው 9 ሰብስክራይበር አስገኝቶልናል። ይህም ከመጀመሪያው ቪዲዮ አንጻር በጣም የወረደ ፐርፎርማንስ አለው። ሶስተኛ ቪዲዮ የሁለተኛው ቪዲዮን የካሰን ይመስላል። 37000 ቪው እንዲሁም 14 ሰብስክራይበር አግኝቶልናል። ይህም ከቻናሉ በአጠቃላይ ከፍተኛው ነው። አራተኛው ቪዲዮአችን ደግሞ 27800 ቪው ያገኘልን ሲሆን 26 ሰብስክራይበሮችን ጨምሮልናል። ይህም አሪፍ የሚባል ፐርፎርማንስ ነው። በአጠቃላይ 73000 ቪው እንዲሁም 332 ዋች አወር ያለው ሲሆን 94 ሰብስክራይበሮችን በ4 ቀን መስራት ይችላል። በዚህ መንገድ እየቀጠልን ከመጣን ጥሩ ገንዘብ የምንሰራ ይሆናል። አንድ የዩቲዩብ ቻናል ገንዘብ መስራት መጀመር እንዲችል 1000 ሰብስክራይበር እንዲሁም 4000 ዋች አወር ያስፈልገዋል። ይህንን ደግሞ ለማሟላት በጣም ብዙ መስራት ስለሚጠበቅብን አሁን አጀማመራችን በጣም አሪፍ ነው። ነገር ግን አሁን ባለንበት አጀማመር ይሄኔ ተከፋይ ብንሆን ምን ያህል ገንዘብ እንደምንሰራ በቀላሉ ማወቅ እንችላለን። ለዚህም ነው ወደ viewsforyou.com የምንሄደው። የቻናላችን ራፍ ኤስቲሜት $122 በወር መስራት ነው። ይህም ማለት ወደ ኢትዮጵያ ስንሰራው ወደ 18000 ብር ሰርተናል ማለት ነው። በቀጣይ ኤፒሶድ በተሻለ ገንዘብ የመስራት መንገድ ስለምመጣ ሰብስክራይብ ማድረጋችሁን እንዳትረሱ።